ውድ የዩቲዩብ ተከታታዮቻችን ዛሬም በተለያዩ በአዳዲስ መረጃዎች ተመልሰን መተናል። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። በዛሬው ቆይታችን የሚኖሩ መረጃዎች አቶ ክርስቲያን ታደለና አቶ ዮሐንስ ባያሌው በቂሊንጦ ማረሚያ ቤት ጥቃት ተፈጽሞባቸዋል ተብሏል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ስለመሆኑ፣ መንግስት ከነጋዴዎች የሚሰበስበውን ግብር ለማሳደግ በምርቶች ላይ የተመነው የመሸጫ ዋጋ የዋጋ ንረትን ማባባሱን፣ በእሳት አደጋ ሰራተኞች ፍቅር የወደቀው ግለሰብ የገዛ ቤቱን በአንድ ሌሊት 2 ጊዜ በእሳት በማያያዙ የእግር እስር ተፈርዶበታል። ይህንንም የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። አቶ ክርስቲያን ታደለና አቶ ዮሐንስ ባያሌው በቂሊንጦ ማረሚያ ቤት ጥቃት ተፈጽሞባቸዋል። በቂሊንጦ ማረሚያ ቤት ሚያዝያ 22 ቀን 2017 ዓ.ም ምሽት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው በመግባት አቶ ክርስቲያን ታደለን፣ አቶ ዮሐንስ ባያሌውን እንዲሁም ዶክተር ወንደሰን አሰፋን ጨምሮ ሌሎች እስረኞችን ከእስር ቤታቸው አስወጥተው እስከ ንጋት 7 ሰዓት ድረስ ሜዳ ላይ እንዳሰሯቸው መሰረት ሚዲያ ዘግቧል። ተጎጆቹ ሚያዝያ 24 ቀን ለፍርድ ቤት ባቀረቡት አቤቱታ ፖሊሶቹ በኃይል ቤታቸውን ሰብረው በመግባት እጃቸውን ወደ ላይ እንዲያደርጉ ካዘዙ በኋላ በመሳሪያ አስፈራርተዋቸው ሜዳ ላይ በሰልፍ እንዳሳደሯቸው ገልጸዋል። በተለይም ቀደም ሲል የጤና ችግር የነበረባቸው አቶ ዮሐንስ ባያሌውና አቶ ክርስቲያን ታደለ ለተጨማሪ የጤና እክል ሊጋለጡ እንደሚችሉ ተገልጿል። የፌዴራል ፖሊሶች ማረሚያ ቤቱን ሰብረው የገቡበትና እስረኞቹን ከክፍላቸው ያስወጡበት ምክንያት እስካሁን በግልጽ አልታወቀም። ይሁን እንጂ ይህ ድርጊት በእስረኞቹ ላይ ከፍተኛ ስጋት እንደፈጠረባቸው ተጠቁሟል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳ ኢት የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸድቋል። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስቴሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያው ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ለተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የሀገሪቱ ካርታ ይኖራቸዋል። መንግስት ከነጋዴዎች የሚሰበስበውን ግብር ለማሳደግ በምርት ላይ የተመነው የመሸጫ ዋጋ የዋጋ ንረትን ማባባሱን ዋዜማ ከተለያዩ ምንጮች ካገኘው መረጃ ተረድቷል ሲል ዘግቧል። በአዲስ አበባ የሚገኙ ነጋዴዎች መንግስት የተመነው ዋጋ ከሸቀጦች የገበያ ዋጋ በላይ እንደሆነ ገልጸው ምርቶችን ባልሸጡበት ዋጋ ተጨማሪ እሴት ታክስና የገቢ ግብር እየከፈሉ መሆኑን ለዋዜማ ተናግረዋል። 1 ኪሎ ቡና
በ900 ብር እየሸጡ እንደነበር የጠቀሱ አንድ ነጋዴ ሆኖም አንዱን ኪሎ በ1030 ብር እንደሸጥኩ ተደርጎ የመጋቢትን ተጨማሪ እሴት ታክስ እንዲከፍል እንደተገደዱና ከዚህ ወር ጀምሮ በአንድ ኪሎ ቡና ላይ 130 ብር ጨምረው እየሸጡ መሆኑን ተናግረዋል። በርካታ ነጋዴዎች ከስራ ውጪ እንደሆኑም ተሰምቷል። በእሳት አደጋ ሰራተኞች ፍቅር የወደቀው ግለሰብ የገዛ ቤቱን በአንድ ሌሊት 2 ጊዜ በእሳት በማያያዙ የእግር እስር ተፈርዶበታል። በእንግሊዝ ኖርዘምበርላንድ የሚኖረው የ26 ዓመት ወጣት ጄምስ ብራውን ለእሳት አደጋ ሰራተኞች ካለው ከፍተኛ ፍቅር የተነሳ በዚህ ስራ ለመሳተፍ ያደረገው ጥረት ሳይሳካለት ቀርቷል። ይሁንና ካለባበሳቸው እስከ ስራቸው የሚማርኩትን ሰዎች በስራ ላይ እያሉ የማየት አምሮ ከቀን ወደ ቀን እየጨመረ ይሄዳል። እንደ መፍትሄ የወሰደውም ወደ እሳት አደጋ መከላከያ ቢሮ በተለያዩ ጊዜያት በመደወል ድምጻቸውን መስማትና አደጋ ደርሶ በስራ ላይ ሲሰማሩ በርቀት ማየት ሆነ። በስተመጨረሻም ወጣቱ ጄምስ ብራውን ስራቸውን ቀረብ ብሎ ለማየት ያስችለኛል በሚል በውድቅት ሌሊት የገዛ ቤቱን በእሳት አያይዞታል። የድረሱልኝ ጥሪ የደረሳቸው የእሳት ማጥፊያ ብርጌድ አባላት ደርሰው በምግብ ማብሰያ ክፍል ያስነሳውን እሳት ከጅምሩ ብዙም ሳይስፋፋ ለጥንቃቄ ሲባል ምንም አይነት ሶኬት እንዳይሰካ ነግረውት ይሄዳሉ። እሳቱ በሚነድበት ሰዓት የሚፈጥረውን ቀለም እየተመለከተ ሲደሰት የነበረው ወጣት ግን ታግሶ መቆየት የቻለው ለ90 ደቂቃ ብቻ ነው። እንደገና ሌላ እሳት እንዲነሳ በማድረግ መደወሉ ያጠራጠረው ፖሊስ ምርመራ ሲያደርግ ሆን ብሎ እሳቱን እንዳስነሳው ደርሶበታል። ጉዳዩን ያየው ፍርድ ቤት ዳግም ተመሳሳይ ድርጊት ቢፈጽም በእስር እንደሚቀጣው በመግለጽ ለጊዜው ለቆታል።